ማለት እሺ። ለማንኛውም ጊዜ ያለሽ አሁንም ቢሆን ከቻልሽ ከመውለድሽ በፊት አብረን እስኪ አንድ ቀን እንኳን ቼክአፕ የሚባለውን ነገር እናድርግ። እኔ ወደ ቁም ነገሩ ስገባለን ማለት ነው። ቀሉ ቀደ ነው። እሺ ግን ደግሞ ዛሬም በጣም ስላስጨነቀኝ ነው የመጣሁት። የሆነ ነገር ተፈጥሮ የሆነ ነገር ምናምን ብቻ ምንድን ነው የሆነው ብዬ የመጣሁት እንጂ ሰወልድ ነው እኮ እንድትመጣ የፈቀድኩልህ እንድንገናኝ የምፈልገው ብዬ ነገሬክ ነበር እኮ አውቃለሁ። ግን ደግሞ አንዳንድ ጊዜ እንደዚህ ሲደብረኝ ብቻዬን ስሆን ምናምን በቃ እጠራሻለሁ። መምጣት ደግሞ ግዴታ አለብሽ። ሲደብርህና ብቻህን ስትሆን ሂጂ እውነትህን ነው እንዴ? ወጣ ምን ነው እንደዛ ያልኩኝ አይደለም። የት ሄዱብህ? ወጣ በቀን የምትነኪኝ ነገር ስነ ስርዓትሽ ነው። ቆይ አይ ለማወቅ ያለው የት ሄዱብህ? አጃቢዎች ለማለት ነው። ነገረኛ ሆነሻል ደግሞ አቃራኩ ሳይ እንዴት ነው የሚያደርግሽ? እንደፈለኩ ያርገኝ። ምን አገባ እንደተመቸኝ ሊሆን አታይ መሰለኝ። የወንድ ልጅም ባንደዚሁ አይቀርም። አንድ ቀን ሁልሽም ሴቶች ዋጋ ተከፍያለሽ። እኔ የምለው ሁልሽም ሴቶች የአንድ ሴት በሙሉ ነገር ነበር። ይቅርብኝ። ምን ጨርሽ? አይ ይቅር። አይ ጨርሽ። አይ ይቅር። ሴቶች በሙሉ ትላለህ። እምባዬ ሴቶች በሙሉ እምባህ እንደዚህ ነው የፈሰሰው ወይስ? ቅሪበል ትንሽ ምን አይነት ባለጌሮች ነው? እኔ ምንም አልወጣኝም። እግዚአብሔር የምታወራቸው ነገሮች የምታወራቸው ነገሮች እኔ ምንም አላልኩም። የምር አስተካክል። አሁን ዛሬ ያወራቸው ነገሮች በሙሉ ትክክል አይደል? በጣም መንፈስ ቅዱስ እንዲህ ይባላል። አሁን ይሄ አገባቡ ትክክል ነው። በስመ አብ ወልድሽ። ለማንኛውም ንግግርሽ እየከበደኝ ስለሆነ የምሬን ስነግርሽ እውነት ቼክአፕ ዛሬ ማድረግ ስለፈለኩ ነው የጠራሁሽ። ስለዚህ አብረን እንሂድ። እኔ ቼክአፕ የለኝም። እነዚህ ልብሶች ደግሞ ከሆነ ቦታ ነው የመጣሁት፣ እመለሳቸዋለሁ። ከዛም ባለፈ ደግሞ ማለት ነው ስሚ፣ ቢያንስ አብረን አንድ ቀን እንኳን ቼክአፕ እንድንሄድ እፈልጋለሁ። ባይዘወይ ከኔ ጋር አብዛኛውን ጊዜዋን አልሄደችም እና ቢያንስ አሁን እንኳን ለመጨረሻ ጊዜ የመጨረሻ 11ኛው ሰዓት ላይ አብረሽኝ እንድትሄድ ይፈልጋሉ። ስለዚህ አብረሽኝ እንድትሄጂ? አብረሽ መሄድ ፈልጋለሁ። አብረሽ መሄድ ፈልጋለሁ። እሺ ይሁን፣ ግን ቼክአፕ ገና ነው። ሩታ በእግዚአብሔር አቅልሽ። ቼክአፕ ገና ነው። ሰዓቱ እየመሸ ነው። አይ ነው፣ ግን ቼክአፕ ገና ነው። ዝም ብዬ መሄድ አልፈልግም። ምንም ችግር የለውም። በቀጠሮ እንገባለን። 11 ቼክአፕ መደረግ ፈልጌ ነበር ያለሽ። ቼክአፕ አድርገን ሲንቀሳቀስ ሲጫወት የኔን መሳይ አይተን ምናምን ነገር እንወጣለን ማለት ነው። እንትን መሳይ ደገምኩኝ እኮ ፋሚሊዎቼ ራሴን ባይዘው ራሴን ደገምኩላችሁ እኮ። አያኮራም እንዴ? እንዴት ነው አያኮራው እንዴ? ኧረ እውነት አያኮራም። ሲቀጥል ደግሞ ማለት ነው አንተን በታሪክ አይመስልም። ስለት ብትሳል ራሱ አይመስልም እንዴ? ምን ሆነሻል? እኔን አማላዩን ካልመሰለማ ወንድ ልጅ ምንድን ነው የሚባለው? ወንድ ልጅ ተወልዶ ካልሆነ እንዳባቱ የሚባል አባባል አለ እና ፋሚሊዎቼ እንግዲህ ምገኛ በእኔው ነው በአባቱ ነው የሚወጣው። አታስቡ እንዳይመስልህ። ምን ነው ልክ እንደወጣ ፋሚሊዎቼ መግቢያ ይጀምራል። ሰላም ሰላም፣ የአባቴ ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። እኔ ልጅ እኔ ማነኝ ነው የሚለው ስሟ ነው። ከዛ ማለት ነው እኔ እናቴንና አባቴን አልወዳቸውም፣ ሳልፈልግ ነው የመጣሁት ይላል። እሺ ለማንኛውም ፋሚሊዎቼ በጣም መስመርን እያለፍክ ነው እና ማለት ነው አሁን ምትለኝም ብለኸኝ ትጨርሳለህ ወይስ አትጨርስም? ጨርስ ካልሽኝ ምን አማራጭ አለኝ? እጨርሳለሁ። ግን ደግሞ ፋሚሊዎቼ ቢያንስ የምሬን እውነት ብዙ ሰዎች ይቆጡሻል። ስለዚህ አብረሽኝ ዛሬ እንሂድ። አትሄድም? ኧረ እኔ አልሄድም። እኔ ሲጀመር ቀጠሮ አለኝ በኋላ። ከማን ጋር? እኔ ትግል አልወድም እኮ። ልታገልሽ አይደለም እኮ። ልቀቀኝ በህግ አምላ። ምን በቦክስ ለምትይ? ልቀቀኝ። እንሂድሽ እውነት እንሂድ። ልቀቀኝ። እንሂድሽ እንዳትነካኝ እኮ። እሺ እንሂድ። ፕሊዝ ዶንት ታች ሚ ኦኬ? እንሂድሽ
የምሬ ነው። አይ አንተ ደግሞ ስኩል ታበዛዋለህ። በእናትህ መሄድ ነው ያለብኝ መሰለኝ እና ቼክአፕ ደግሞ ገና ነው ቀኔ እኮ ዛሬ። በቃ ቼክአፕ ዛሬ አይደለም 2 ቀን አለኝ። በቃ እኔ እደውልልሃለሁ። እሺ ዛሬም ጥረሽኝ ትይኝ ነው አብረሽኝ አትሆኝም? እርግጠኛ ነሽ? ለምን ሆናለሁ? ምን አደርጋለሁ? ምን ችግር አለው? አሁን ዛሬ አብረሽኝ ትይኝ። አሁን መሰለኝ ልሄድና ከተመቸኝ የቼክአፕ ቀን እደውልልሃለሁ። ካልተመቸኝም አልተመቸኝም አይመስልም? ዛሬ አብረሽኝ አትሆኝም? ለምን? ቀጠሮ አለኝ። ቀጠሮ ብቻ? እኔ ነኝ ቀጠሮ የሌለኝ ብቸኛ ሰው የሆንኩት እኔ ነኝ አይደለም? አንተማ ብቸኛ ልትሆን አልችልም። መልካም ቀን ነው ሩታ ነው። አይታችኋል ፋሚሊዎቼ፣ ጉሮዋ ምን ያህል ጥግ ድረስ እንደሆነ። እኔ ከሆነ ሰው ጋር ደግሞ ስመጣ እንደ ነብር ያንጨረጭራታል ምናምን በቃ ካልፈለኩ ካልወረኩ ምናምን ትላለች። ስትለመን ደግሞ ጉሮዋ ላይ ድረስ የምር እያማረረች ነው አሁን ማለት ነው። እያስደበረች ነው። እኔም እሰራላታለሁ። ቅናት ሲያንጨረጭራት ማለት ነው ኖራ መምጣቱ አይቀርም። እና ለማንኛውም ወዳችኋለሁ ፋሚሊዎቼ፣ መልካም ጊዜ ይሆንላችሁ። በሌላ ቪዲዮ እንገናኛለን። እየደበረኝ እየከፋኝ ነው ግን ባይ ነበር